ላስት ሲዝን ለካራባኦ ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣል። ዚህ ሲዝን ደግሞ ለዋንጫ ደርሰን ማን ሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን። ወይስ ጀማው እንደ ማጣበቂያ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አውጥተናታል። ኦፊሻሊ ማለት ነው ምንም ማለት አይደለም። እውነቱን ለመናገር ነው ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይህንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱ ነው ያለው። ግን ያን ያህል ደግሞ ሴንስ ቢሰጠን ሊያስጨንቀንም ሊያስከፋን የሚገባል ብዬ አላምንም። አርሰናል ዋንጫውን ቢበላው ቆሮ ነበረ። አሁንም ቆሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ዙሪያ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብርኤልና ሳሊባ ብቻ ወን ያላችሁ ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ ማይሙት እንዴ! በጣም ይብላችሁ ተቃጥሊ በቃ የሆነ ነገር ውስጥ እዚህ ጋር እያረረው ጨጓሬ ነው የምላችሁ። በቃ አበርኩኝ። ውስጣችሁ ተጉርታ ቃላርን በቃ ተሰማኝ ዛሬ